ሰላም ሰላም ውድ የሀገሬ ልጆች ኢትዮጵያውያን ኤርትራውያን እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት የእግዚአብሔር ሰላም የእግዚአብሔር ጥበቃ የእግዚአብሔር ጸጋ ከሁላችሁ ጋራ ይሁን፣ ከእያንዳንዳችን ጋራ ይሁን። እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን። እንግዲህ ዛሬ ደግሞ ለቁርስም ለራትም ለምሳም የሚሆን አይዲያ ያው ኢትዮጵያውያን ታውቃላችሁ፣ ቁርስ ፍርፍር፣ ምሳም ፍርፍር፣ አንዳንዴ የራትን ፍርፍር የምንሰራበት ወቅት አለ። እኔ ደግሞ በጣም የምወደው ሁልጊዜ ስጋ መሆን የለበትም። አንዳንድ ጊዜ ደግሞ ለወጥ አድርገን እንዴት አድርገን በዶሮ ስጋ እንደምንሰራ ይዤላችሁ መጥቻለሁ። እኔ በጣም የምወደው ነው። የሚያስፈልገን ግብአቶች የዶሮ ስጋ መላላጫ መሆን ይችላል። እንደገና የፈረሰኛ ስጋ፣ እኔ ዛሬ ቺክን ታይ ነው የተጠቀምኩት እና የትኛውም የዶሮ ስጋ ይሆናል ማለት ነው። ግን ያው መላላጫ ወይ ደግሞ የፈረሰኛ ስጋ ቢሆን ሞር የተመረጠ ነው። ስለዚህ ሽንኩርታችንን ከትፈን ትንሽዬ እንደምታዩት 1-2 የሾርባ ማንኪያ የአቮካዶ ዘይት ነው ያረኩት። ከዛ ሽንኩርቱን ጠበስ እናደርገዋለን፣ ላይክ ብራውን እስኪሆን ድረስ እንጠብሰዋለን። ትንሽ እሳት ገባ አድርገን ማለት ነው። ከዛ እርድ እንጨምራለን። ከዛ ቲማቲማችን አድርገን ኖርማል ቁሌቱን እናቁላላለን ማለት ነው። እንግዲህ ደህና ናችሁ ወይ? እንዴት ናችሁ? እንኳን ወደ እስኩቲ ቲዩብ በሰላም መጣችሁ። እስኩቲ ቲዩብ ላይ የተለያየ የምግብ አሰራር የተለያየ ነገሮችን ደግሞ ይዤ እመጣለሁ። ጌታ ቢፈቅድ ወደፊት እግዚአብሔር ቢፈቅድና ብንኖር የተለያዩ ማስባቸው ሀሳቦች አሉ እና ወደ እናንተ ይዤ እመጣለሁ ብያለሁ። እግዚአብሔር ከረዳኝ እግዚአብሔር ከፈቀደ። እንደምታዩት ሽንኩርቱ እንደዚህ አርጌ ጠበስ አርጌዋለሁ። ከዛ እርድ እንፈልገውን ያህል እንጨምርና ከዛ ቅድም አይታችሁ ከሆነ ቲማቲሙን ጎረድ አርጌ ነው የከተፍኩት። ከፈለጋችሁ እናንተ ብሌንድ ማድረግ ትችላላችሁ። እኔ እየታየ መብላት ስለምወድ ነው። እንዲሁም ደግሞ በደንብ ተፍተፍ ወይም ብሌንድ ማድረግ ትችላላችሁ። ልክ እንደኔም ደግሞ ጎረድ ማድረግ ትችላላችሁ። ዞሮ ያው መብሰሉ አይቀርም እና እናንተ በሚመቻችሁ መልኩ አከታተፉ፣ ለእናንተ ተዋለው። ከዛ እዚህ ጋር የምታዩት የዶሮ ስጋ ነው። እሱን እንከትፈውና በጨውና በሎሚ እንዘፈዝፈዋለን። እኔ አጠቃላይ ይህንን ፍርፍር ስሰራ 25 ደቂቃ እንደዛ ቢሆን ነው እና የዶሮ ስጋ በጣም ስስ ስለሆነ ጠበስ አድርገን በቃ አለቀ። እዛ በጎን ሽንኩርቱ እየተቆላላ ነው። እንቁላል ጥጅ አለው እና በትንሽ ደቂቃ ለቁርስም ለምሳም ለራትም ለምሳቃም ማድረስ እንችላለን ማለት ነው። ስለዚህ የዶሮ ስጋችን እንደዚህ ከተፍ አድርገን በጨውና በሎሚ እንዘፈዝፈዋለን ለትንሽ ደቂቃ፣ ለ1 ለ4 ለ5 ደቂቃ። ከዛ ጥብ አድርገን እንጠብሰዋለን ማለት ነው። ከፈለግንም ደግሞ አዘጋጅተን አጣጥበን ማርኔትም አድርገን ማስቀመጥ እንችላለን። ግን ያው ቱ ማች ቴስት እንዳይኖረው የዶሮ አለ አይደለ፣ ፍረሽ እንደሆነ መጠቀም ስለፈለኩ ነው እኔ። ከፈለጋችሁ ማርኔትም ማድረግ ትችላላችሁ። በምታዩት መልኩ ከታትፈን ጨርሰናል። ከዛ ጨውና ሎሚ አርጌ ውሃ አርጌ ዘፈዘፍኩት ማለት ነው። እና እስኩቲ ቲዩብ ከመጣችሁ ጥሩ ነገር ታገኛላችሁ። እስኩቲ ቲዩብ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ፣ ቤተሰብ እንሁን። እዚህ ጋር የነጭ ቅመም ተጠቅሜ ያለው 1/4 የሻይ ማንኪያ ቢሆን ነው። እንደዛ ያው በግምት አይደለ ብዙ ጊዜ እኛ የምንሰራው፣ እንደዛ ቢሆን የተጠቀምኩት። ከዛ ነጭ ሽንኩርትና ዝንጅብል፣ ይሄ የነጭ ሽንኩርት የዝንጅብል ውህድ ነው። ያው እኔ አዘጋጅቼ ለሳምንት ለ1 ወር ፍሮዝን ነው ማስቀምጠው። ከዛ እያወጣሁኝ ነው የምጨምረው ማለት ነው። ይሄ 1 የሻይ ማንኪያ ነው የምታዩት። አሁን የጨመርኩት ነጭ ሽንኩርትና ዝንጅብል 1 የሻይ ማንኪያ ነው የሚሆነው። ከዛ ውሃ ጠብ እያደረገን እናቁላላለን፣ እናራዝመዋለን ማለት ነው። እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ነው ወይ? እግዚአብሔር ይመስገን። ስለ ምድራችን ስለምንኖርበት አገር እንደገና ደግሞ በምድር ላይ ስለሚሆነው ነገር ሁሉ መጸለይ አለብን። በምታዩት ደግሞ በጎን መጥበሻዬን ጥጄ እንግዲህ ቺክኔን ለመጥበስ አዘጋጅቻለሁ ማለት ነው። ቺክኑን በደንብ አጥቤዋለሁ። ከዛ እዚህ ጋር እንጠብሰዋለን፣ እንቀመመዋለን። ሮዝመሪ ነው የተጠቀምኩት። ይሄ የተፈጨው ማድረግ ትችላላችሁ። እንደዚህም ሸርከት ተደርጎ የተቀመጠው ብላክ ፔፐር። ከዛ በዚህ በቃ
ብዙም ቅመም ወይም ደግሞ ብዙ ፍሌቨር አልተጠቀምኩም። እነዚህን የተጠቀምኩት የራሱን የአልጫውን እንትን እንዲህ ስለፈለግኩኝ ማለት ነው። መጨረሻ ላይ ግን ከሪ ያደርገዋለሁ አለው እሱም የራሱ ጣዕም። እንዲህ አድርገን እንጠብሰውና ከሪ ፓውደር ትንሽ ሳናበዛ እናደርጋለን። ከዛ ይሄንን በቃ ለ3 ደቂቃ ይሆናል የጠበስኩት ማለት ይቻላል። ከዛ እዚህ ጋር ኦልሬዲ ሬዲ ነው። በጣም በፍጥነት ነው የሚደርሰው ማለት ነው ይሄ ቁርስ። አንደኛ አልጫም ስለሆነ በርበሬውን ማቁላላት ምናምን አይጠበቅብን። በጣም ደግሞ ጤነኛ ነው ለጨጓራም ለሰውነትም ፍራይድ ስለማይሆን ማለት ነው። ምግቡ በጣም እሳት ላይ ሎንግ ታይም ስለማይቀመጥ እና በጣም ተመራጭ ነው። ልጆችም ደግሞ በደንብ ይበሉታል። በዚህ መልኩ ደግሞ ትንሽ እሳት እንዲነካው እናረግና ከዛ ቂቤ የምንፈልገውን ያህል፣ እኔ ቅባት አሁን በጣም እየቀነስኩ ስለሆነ ቅባት በጣም አላበዛም። የምታክለውን ያህል ጨምሬያለሁ፣ ይበቃዋል ለኔ። ከዛ ጨው ጨውን ከቀመስን በኋላ በቃ እንደምናደርገው ሰነግ አድርገን እንቁላላችንን መጨመር ነው። እዚህ ጋር ቪዲዮ ላይ እንዴት እንደተቋረጠ አላቅም። ትንሽዬ ውሃ እንደምታዩ ትንሽዬ በጣም ከለስ አድርጌበታለሁ። ትንሽዬ ነው ያደረኩት። ከዛ እንቁላላችንን ጨረስን ማለት ነው። ስለዚህ በጣም በትንሽ ደቂቃ በ20-25 ደቂቃ የሚሆን ከፈለግን ለቁርስ ይሆናል፣ ከፈለግን ለምሳ ይሆናል፣ ከፈለግን እኛ አሁን እዚህ ጋር እየበላን ያለ ነው ቁምሳ ነው። ቁርስም ምሳም ነው። ይህንን እያዘጋጀው ያለሁት የቁርስም ሰዓት ላይ አይደለም፣ የምሳም ሰዓት ላይ አይደለም፣ ግን መሀል ላይ ስለሆነ ቁምሳችንን ነው እየበላን ያለ ነው። ስለዚህ ቁርሳችንንም ምሳችንንም ዘጋን ማለት ነው። ኑሮ በዘዴ አይደል? እና እዚህ ጋር በጣባ ነው ያሰብኩት። ቃሪያ እንጨምራለን። ከዛ ጣባዬ ላይ እንጀራውን አደርጋለሁ ማለት ነው። ቃለቀ። እና ውድ የሀገሬ ልጆች ባላችሁበት የእግዚአብሔር ሰላም የእግዚአብሔር ጸጋ ይብዛላችሁ። እና ስንወጣም ስንገባም ስንተኛ ስንነሳም እግዚአብሔርን እናመስግን፣ እንጸልይ፣ ለምድራችን እንማልድ። አሁን በዚህ ሰሞን በእስራኤል እና በኢራን ያለውን ጦርነት ዝም አንበል፣ እንጸልይ። በዛ የሚሞቱት ወንድሞቻችን ናቸው። በእስራኤልም በኢራንም የሚያልቁት የእግዚአብሔር ሕዝብ ወንድሞቻችን ናቸው የሚወድቁትና እግዚአብሔር ጦርነትን በቃ እንዲል ይቅር እንዲለን ኃጢአታችንን ወደሱ እንድንጠጋ እመክራችኋለሁ። እግዚአብሔር በያለንበት ይጠብቀን፣ ፊታችንን ወደ እግዚአብሔር እንድንመልስ የእግዚአብሔር ጸጋ ያግዘን። እንደምታዩት እንግዲህ በቃ ይኸውላችሁ ቆንጅዬ የሆነ በእውነት በጣም ይጣፍጣል። ሞክሩት። ይህንን የመሰለ ቁምሳ አድርሻለሁ ማለት ነው። ከዛ ተሻምተን የበላ ነው። እዚህ ቪዲዮ ላይ አላስገባውም። በቃ በጣም ደስ ይላል። ከፋሚሊያችሁ ጋር ኢንጆይ አድርጉ። እወዳችኋለሁ። ተባረኩ። በሚቀጥለው በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሰንብቱ። በሰላም ቆዩኝ። ተባረኩልኝ። እወዳችኋለሁ። ላይክ ሼር ማድረግ አትርሱ። ባይ ፎር ናው።